ሂጃብን ኒቃብና ሂጃብን አንተ መተህ ልትፈለፍለው እንዲህ ነው አይመለከትም። ጣልቃ ገብነት ነው። በሃይማኖት ጣልቃ መግባት ደግሞ ከባድ ወንጀል ነው። የሂጃብ ጉዳይ የሰላት ጉዳይ የምንደራደርበት አይደለም። የሃይማኖት ነፃነት አለ። ያንን ነፃነት ልታከብር ይገባል እንጂ አንተ የእስልምና ጥላቻህን የሆነ ስልጣን በያዝክ ቁጥር በተቀመሰ በየቦታው ሄደህ የፈለግከው ነገር ልታደርግ ማንም ሊፈቅድልህ አይችልም፣ አይገባምም፣ አይፈቀድልህም። አደብ ልትይዝ ይገባል። ትምህርት ሚኒስቴር የሚያመጣቸው ነገሮች ይሄ ብቻ አይደለም። የማጠቃለያ ፈተና የሙስሊሞች በዓል ባሉበት ጊዜ በየጊዜው ያመጣል። ኢድ ሲመጣ ዋዜማው ላይ ሰው በኢዱ ይደሰት ወይስ ፈተናው ላይ በየትኛው በኩል ይሆን? እንዲወድቅ ነው ተማሪው? ሙስሊሙ እንዳያጠና ነው? እንዳይዘጋጅ ነው? ቴንሽን ሌላ ሐሳብ ውስጥ እንዲገባ ነው? ምንድነው ዓላማው? አንድ አይደለም፣ ተደጋገመ በየዓመቱ ሊታሰብበት ይገባል። አደብ ያዙ።